አሽራፍ ሐኪሚ ፓሪስን ጥሎ አገሩ ገብቷል። በፒኤስጂ እንዳሳካቸው ድሎች ሁሉ በዚያ አምበል ሆኖ በሚመራው ስብስብም ውስጥ ሞሮኮን ሻምፒዮን የማድረግ ህልም ሰንቆ ሲጓዝ አገሩ በ1976 አንድም ጨዋታ ሳትሸነፍ ያሳካችውን ድል ቢደግም አይጠላም። ጥልቅ ፍቅር አለሽ የሚኖር ዘላለም አንቺ ነሽ ሀገሬም እናቴ ሽልማቴ ርስቴ የጠላሽ አይነትፋ ሀገሬ ኑሰር ማዝራዩ ውልደቱን የዘርላንድስም ቢሆን ሊጫወት የመረጠው ለሞሮኮ ነውና የማንቸስተር ዩናይትድን የመከላከል ወረዳ ብቻ ሳይሆን የላንክሻየርንም ቅዝቃዜ የተገላገለበት ሰሞን መጥቶለታል። ብራሂም ዲያዝ ከማድሪድ ወደ ራባት የተሻገረው በካታሩ የዓለም ዋንጫ ከዓለም ሶስተኛ በመውጣት ዓለምን ያስደመመውን ቡድን በነገስታቱ ሀገር ሞሮኮ የአፍሪካ እግር ኳስን ዘውድ ለመድፋት ነው። ብሪያን ሚምቤሞም እንዲሁ ነው። የትውልድ ሀገሩ ፈረንሳይም ቢሆን ለአባት ሀገሩ ካሜሩን ሊሰለፍ ደግሞም አገሩ ለስድስተኛ ጊዜ የአፍሪካ ቻምፒዮን ትሆን ዘንድ ለመፋለም የማንቸስተር ዩናይትድን ኮከብ ጎል አስቆጣሪነት አቁሞት ከነ ካርሎስ ባሌባ ፊት ሊጫወት ሞሮኮ በሯል። በዚያ የክለብ አጋሩ ደግሞም ከሜዳ ውጭ ጓደኛ ይሆናል ከሚለው አይቬሪ ኮስታዊ አማድ ዲያሎ ጋር በአንድ ምድብ ውስጥ ተደልድሏል። ኮትዲቯር ከአማድ ቀጫጭን እግሮች ስር ጎልና ድልን ትናፍቃለች። መሐመድ ሳላህ ሞ ሊቨርፑልን ብቻ ሳይሆን ከአርንስሎት ጋር የገባበትን ሰሞነኛው ዝግብም የሚረሳበት ጨዋታ በአፍሪካ ምድር ተጀምሯልና ከነ ኦማር ማርሙሽ ጋር ለተከታታይ 3 ዓመታት የአህጉሩን ዋንጫ ያነሳውን እንደገናም እስካሁን 7 ጊዜ ውድድሩን በማሸነፍ ቀዳሚ የሆነውን የፈርዖኖቹን ቡድን ይዞ ሞሮኮ ሄዷል። የዓለም ዋንጫን ተሳትፎ በጥንቆላ ምክንያት አጣን የሚሉት እነ ቪክተር ኦስሚሄን ናይጄሪያን ይወክላሉ። አገሩ ፈርሳበት በስደት ሲዘጋጅና ስልጠና ሲወስድ የከረመው የሱዳን ብሔራዊ ቡድን የታንዛኒያና ኡጋንዳ አቻዎቹ ጋር ሆኖ ምስራቅ አፍሪካን ይወክላሉ። ሁሉም የሰሜን አፍሪካ አረቦች እዚህ አሉ። የአፍሪካ ጥቋቁር ከዋክብትን ለእግር ኳሱ ዓለም የሚያበረክተው ምዕራቡ የአህጉሪቱ ክፍል ዘንድሮም በርከት ብሏል። ከደቡባዊ ክፍል አህጉር እነ ደቡብ አፍሪካና ሞዛምቢክ እንዲሁም እነ ዚምባብዌ ቀርበዋል። ይህ የአፍሪካ ሀገራት ዋንጫ ውድድር ነው። የአፍሪካ ህብረት የምስረታ ጉዞ ሲታሰብ እነ ካዛብላንካ አይዘነጉም። የካዛብላንካውና የሞኖሮቪያው ቡድን የአዲስ አበባውን የአፍሪካ ህብረት አዋልደዋል። ዛሬ ከአዲስ አበባ ወደ ካዛብላንካ የሄደ ብሔራዊ ቡድን ባይኖርም ሞሮኮዊቷ ከተማ የአፍሪካ እግር ኳስ ከዋክብትን ከሚያስተናግዱት 6ቱ የሞሮኮ ውብ ከተሞች አንዷ ነች። ሞሮኮ አንድ አገር ሆና 23 አፍሪካውያንን ጠርታ የ2025 የአፍሪካ ዋንጫ ልታስጀምር ሰዓታት ቀርተዋል። እናም አፍሪካ እየተጣራች ነው እያለች ነው። አፍሪካ ኢዝ ኮሊንግ ዌልካም ቱ ሞሮኮ ለመክፈቻው ከተዘጋጁት ሙዚቃዎች አንዱ ነው። እነ መንግስቱ ወርቁ ታሪክ የተዉበትን እነ አቢዲ ፔሌ የጨፈሩበትን እነ ሮጀር ሚላን የደነሱበትን እነ ዲዴር ድሮግባ የደመቁበትን እነ ሳሙኤል ኢቶ ያበሩበትን በረኛው ኢስማል ሃዳሪ በቀጥታ